በአማራ ፋኖና በፌደራል መንግስት ኃይሎች መካከል በአማራ ክልል እየተደረገ ያለው ጦርነት ተጠናክሮ በመካሄድ ላይ እንደሆነ ታውቋል። በዛሬው ዕለትም በሶስት ግንባር ድል ተመስክቧል። ከማሻ በመነሳት ወደ ኮሬብ የተንቀሳቀሰው የፌደራሉ ኃይልም ከፍተኛ ጉዳት ማስተናገዱ ተገልጿል። በዚሁ ቀጠና የ203ኛ ኮር ከፍተኛ አመራርን ጨምሮ በርካታ የሰራዊት አባላትም ተደምስሰዋል። በሞጣና በፌጥራ ከተማ ተሰርቷል በተባለ ልዩ ኦፕሬሽንም ድል ተመስክቧል። በሌላ በኩል አዲስ አበባ እንዲሰማራ የተወሰነውን የኦሮሚያ ክልል ታጣቂ ኃይልን እንዲሁም የወልቃይትን አሁናዊ ሁነት በተመለከተና ተቃውሞ ያነሳውን ዶክተር ደሳለኝ ጫኔን በተመለከተ አዲስ መረጃ ይፋ ተደርጓል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የተወደዳችሁ የሀበሻ ዜና አድማጭ ተመልካቾች መጋቢት 25 2018 ዓ.ም ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎችን እናስደምጣችኋለን። መረጃው ለሁሉም እንዲደርስ እናንተም ቪዲዮውን ላይክ እና ሼር ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በአማራ ፋኖ ኃይሎችና በፌደራል መንግስት ኃይሎች በኩል በአማራ ክልል እየተደረገ ያለው ውጊያ ተጠናክሮ በመካሄድ ላይ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ የፋኖ ኃይሎች ከማሻ በመነሳት ወደ ኮሬብ የገጠር ቀበሌ ገብቷል የተባለው የፌደራሉ መንግስቱ ኃይል ላይ ሲዋጉ ውለዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ የፋኖ ኃይሎች ከማሻ በመነሳት ወደ ኮሬብ የገጠር ቀበሌ ገብቷል ከተባለው የፌደራሉ መንግስት ኃይል ጋር ሲዋጉ ውለዋል። የፌደራል መንግስት ኃይሎችም ከሳይንት አጅባርና ከወግዲ እንዲሁም ከሳይንት ደንሳ ኃይል በማሰባሰብ ለመዋጋት የሞከሩ ቢሆንም ከፍተኛ መከላከል ገጥሟቸው እንደዋለ ተነግሯል። እንደ ምንጫችን ገለጻ ከሆነ ደግሞ የ11ኛ ዕዝ 203ኛ ኮር ከፍተኛ አመራርን ጨምሮ አብረውት የነበሩ 15 የሰራዊት አባላትም ህይወታቸውን ተነጥቀዋል። በዚህ ጥቃትም አንድ ድሽቃና አንድ ፓትሮል መኪናም ከጥቅም ውጭ ተደርጓል። በጎጃም ቀጠናም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር ኃይሎች ሞገር ከተማ ተሰማርቶ እንደነበር በተገለጸው የፌደራሉ ኃይል ላይ ከፍተኛ እርምጃ ወስደው በርካቶችን ደምስሰዋል ነው የተባለም። ትናንት መጋቢት 24 ቀን 2018 ዓ.ም ንጋት ላይ 54ኛ ክፍለ ጦር ፈጽሞታል በተባለው በዚህ ጥቃትም በጎጃም ሞጣ ከተማ ወጣ ብሎ በምትገኘው ሞገር ከተማ የነበረው የፌደራሉ ጥምር ኃይል ከፍተኛ ጉዳትን አስተናግዷል። ተወስዷል በተባለው የማጥቃት እርምጃም በርካታ የነፍስ ወከፍና የቡድን መሳሪያዎችም ተማርከዋል። በተገኘው መረጃ መሰረትም ሻለቃ ባሻ ነጋሽ አበበን ጨምሮ 6 ከሞት የተረፉ ምርኮኞችም ምርኮ መደረጋቸው ታውቋል። በፌጥራ ከተማ ተሰርቷል በተባለ ልዩ ኦፕሬሽንም ድል ተመስክሯል። የፌደራል መንግስቱ የአየር ወለድ ኮማንዶን ወደ ጎራንዳ በማሰማራት በፋኖ ላይ ጥቃት ለመፈጸም አቅዶ የነበረ ቢሆንም በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ ኮርናዶ ክፍለ ጦር የፋኖ ኃይሎች ያልጠበቀውን ሽንፈት አስተናግዷል የተባለ የፌደራል መንግስቱ ኃይል መነሻውን መራቢት የፌጥራ ከተማ አድርጎ በሶስት አቅጣጫ ወደ ጎራንዳ ቀበሌ ስምሪት ያደረገ ቢሆንም በሶስቱም አቅጣጫ ከባድ ኪሳራ አስተናግዷል ተብሏል። ልዩ ስምሪት ወስደው ፌጥራ ከተማ የገቡት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ ኮርናዶ ክፍለ ጦር ተወርዋሪ አባላትን በሰሩት ልዩ ኦፕሬሽን አንደኛ የፌጥራ መሪ መዘጋጃ ቤት ኃላፊ፣ ሁለተኛ የፌጥራ መሪ መዘጋጃ ቤት ምክትል ኃላፊ ተኮላ ክብረትን ጨምሮ ሌሎች አመራሮችን ሲማርኩ በርካታ የሰራዊት አባላትን ደግሞ ደምስሰዋል። በሌላ በኩል ከፍተኛ ውጥረት ስለመቀስቀሱ መረጃዎች አመላክተዋል። በትናንትናው ዕለት በኢትዮጵያ የተለያዩ ከተሞች ትኩረቱን የሳበ ግዙፍ ህዝባዊ ሰልፍ መካሄዱ ተረጋግጧል። በተለይም ጠቅላይ ሚኒስትሩ ወደ ስልጣን የመጡበትን መጋቢት 24ን አስመልክቶ የተለያዩ የፖለቲካና የማህበራዊ መልእክቶች የተስተጋቡባቸው ውሎች በትናንትናው ዕለት በስፋት ታይተዋል። በተለይም በአማራ ክልል በአራቱም ቀጠናዎች በጎጃም፣ በጎንደር፣ በወሎና በሸዋ ሰፊ የህዝብ ተሳትፎ የታየባቸው የተቃውሞ ሰልፎችም ተስተናግደዋል። ከ8 ዓመታት በፊት ታይቶ በነበረው ከፍተኛ የድጋፍ ስሜት ፋንታ በትናንትናው ዕለት ደግሞ ማህበረሰቡ በአስተዳደሩ አካሄድ ላይ ያለውን ቅሬታ በይፋ ያንጸባረቀበት ሆኗል። በሰልፎቹ ላይ በዋናነት ምርጫው የማስመሰል ነው፣ ለህዝቡ ቅድሚያ ሰላም ያስፈልገዋል የሚሉና በየአካባቢው ያሉ የጸጥታ ችግሮች በአፋጣኝ መፍትሄ እንዲያገኙ የሚጠይቁ ጠንካራ መልእክቶችም ተደምጠዋል። እነዚህ ሰልፎች በየአካባቢው ያሉ ታጣቂ ኃይሎችና ማህበረሰቡ ላለፉት ጊዜያት ላነሷቸው የፖለቲካና የሰላም ጥያቄዎች እንዲሁም የገዢው ፓርቲ ተቀባይነት መውረድ ማሳያ ተደርገውም ተወስደዋል።
ተናግሯል። ከፖለቲካው መድረክ ባሻገር ደግሞ በሀገሪቱ የኢኮኖሚ ዘርፍ ትልቅ አጀንዳ የሆነው የነዳጅ ዋጋ ጉዳይም ሆኗል። ላለፉት ቀናት በየነዳጅ ማደያው የታየውን ሰልፍ ተከትሎ መንግስት እስከ 26 በመቶ የሚደርስ ከፍተኛ የነዳጅ ዋጋ ማስተካከያ ማድረጉ የሚታወስ ነው። ይህ የዋጋ ማሻቀብ በህዝቡ የዕለት ተዕለት ኑሮ ላይ ተጨማሪ ጫና እንደሚያሳድር የኢኮኖሚ ባለሙያዎችን በመግለጽ ላይ ይገኛሉ። በአጠቃላይ በሀገሪቱ ያለውን ሰፊ የፖለቲካ ልዩነት፣ የህዝቡን የሰላም ፍላጎትና የኢኮኖሚ ችግሮች ትላንት በሰልፍ በግልጽ የታየ ክስተት ነው። አስተዳደሩ እነዚህን የተቃውሞ ድምጾች ለማመጣጠን ግን በቀጣይ ቀናት የድጋፍ ሰልፎችን ሊያዘጋጅ እንደሚችል የፖለቲካ ትንታኔዎች ያሳያሉ። ይህ በእንዲህ እንዳለ የአዲስ አበባ ጉዳይ ደግሞ አዲስ መነጋገሪያ ሆኖ ብቅ ብሏል። አቶ ሽመልስ አብዲሳ ቦሌ ላይ ቤተ መንግስት እየገነቡ ናቸው። ጠቅላይ ሚኒስትር አብይ አህመድን በየካ ተራራ 5 የህዳሴ ግድብን የሚገነባ ብር አውጥተው እየገነቡ ይገኛሉ። አቶ ሽመልስ አብዲሳ ከአዲስ አበባ አዳማ እየተመላለሱ ኦሮሚያ ክልልን አያስተዳድሩም። ስለዚህ ደግሞ የኦሮሚያ ክልል ፖሊስ፣ ፍርድ ቤት ወዘተ አዲስ አበባ መሆን አለባቸው ተብሏል። ይሄ ምንን ያሳያል ከተባለ ደግሞ ቀስ በቀስ አዲስ አበባን ወደ ኦሮሚያ ለመጠቅለል ታልሞለት እንደሆነ ተመላክቷል። ትላንት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን መምራት የጀመሩበትን 8ኛ ዓመት ሲከበር ውሏል። የብልጽግና ሚዲያዎችና ባለስልጣናትም ከ8 ዓመት በፊት ኢትዮጵያን ይዟት የነበረውን ትብታብ ፈተናል ሲሉ ውለዋል። ትላንት በፓርላማ ወደፊቱ ኢትዮጵያን ሊያፈራርስ የሚችል ትብታብ ሲተበትቡ ስለመዋላቸውም ተገልጿል። የኦሮሚያ ፖሊስና ፍርድ ቤት አዲስ አበባ ገብተው የፈለጉትን እንዲያደርጉም ፓርላማ አጽድቆላቸዋል። ይህ ጉዳይ ደግሞ ብልጽግና ውስጥ ከፍተኛ የሆነ ክፍፍልንና መጠራጠርን ፈጥሯል የተባለ ሲሆን ይህ ደግሞ ለአማራ ፋኖ ጥሩ አጋጣሚ ይሆንለታል ነው የተባለ። የአማራ የመከላከያ አዛዦችና የብልጽግና አመራሮች ለፋኖ መረጃ ያቀብላሉ። ከፍተኛ የመከላከያ የደህንነት የፌዴራል አዛዦችን ፋኖን የሚቀላቀሉበት እድልን ይፈጥራል ነው የተባለ። አዲስ አበባ የኦሮሚያ ናት የሚሉ ድምጾች ሰሞኑን በብልጽግና ዲጂታል ሰራዊቶች እየተስተጋቡ ናቸው። በርካቶችም አዲስ አበባን ብቻ አይደለም የኦሮሞ ነው የሚሉት ያሉ ሲሆን የሶማሌ ክልል ዋና ከተማ ጅጅጋ የኦሮሚያ ነው፣ የቤንሻንጉል ጉሙዝ ክልል ዋና ከተማ አሶሳ የኦሮሚያ ነው፣ የሲዳማ ክልል ዋና ከተማ ሐዋሳ የኦሮሚያ ነው፣ አርባ ምንጭም የኦሮሚያ አካል ነው ሲሉ እየጻፉና እየተናገሩ ነው። ይህ ደግሞ አማራውን፣ ሲዳማውን፣ ጉሙዙን፣ ሶማሌው፣ ወላይታው፣ ሲዳማው በአንድነት እንዲነሳ ያደርገዋል። ሰሞኑን በጠቅላይ ሚኒስትር አብይ አህመድና በሙስጠፌ መካከል የተፈጠረውን ውጥረት መጥቀስ ይቻላል። ጠቅላይ ሚኒስትር አብይ አህመድ ወንበራቸው እየተነቃነቀ ይገኛል። ከአዲስ አበባም ውጭ ቁጥጥር የላቸውም እየተባለ ሲሆን ትላንት የአሜሪካ መንግስት ደግሞ ወደ ኢትዮጵያ እንዳትጓዙ ከተጓዛቸውም ከአዲስ አበባ ውጭ እንዳትሄዱ ሲል ዜጎቹን አስጠንቅቋል። ሌሎች ሀገራቶችም አሜሪካንን በመከተል ለዜጎቻቸው ማስጠንቀቂያ ይሰጣሉ ተብሎ ይጠበቃል። ይሄ የሆነው ደግሞ የኢትዮጵያ ባለስልጣናት በቱሪዝም ዘርፉ ትልቅ ምርታ እየተጎናጸፍን ነው በሚሉበት ወቅት መሆኑ ደግሞ እጅጉን አነጋጋሪ ሆኗል። የኑሮ ውድነቱ ሰማይን እየላሰ ይገኛል። ህዝቡም በምሬት ውስጥ ገብቷል። የአዲስ አበባ ህዝብ በዚህ ሁኔታ ከቀጠለ ጎዳና ተዳዳሪ መሆኑ አይቀሬ ነው። በእርግጥ የአዲስ አበባ ህዝብ ድንገት ገንፍሎ ሊነሳ ይችላል የሚሉት በርካታ ምንጮችም ይሄ እንደሚሆን ግን ጠቅላይ ሚኒስትር አብይ አህመድ አስቀድሞ ገብቷቸዋል የተባለ። በዚህ ምክንያት ነው የኦሮሚያ ክልል ፖሊስ አዲስ አበባ እንዲሰማራ እየተደረገ ያለው ተብሏል። ስለዚህም ጠቅላይ ሚኒስትሩ ጎጣቸው ውስጥ መወሸቅ ግድ የሆነባቸው ይመስላል። ጠቅላይ ሚኒስትሩ ከዚህ በፊት ስንሞት ኢትዮጵያዊ ስንኖርም ኢትዮጵያዊ ብለው እንደነበር አይዘነጋም። አሁን ግን ጠቅላይ ሚኒስትሩ ከዚያ ንግግራቸው ተገልብጠው ስንሞት ኦሮሚያ ስንኖር ኦሮሚያ እያሉም ይመስላል። ባለፈው ወለጋ ተገኝተው ለኦሮሞ ህዝብ መልእክት አስተላልፈው እንደነበር የሚታወስ ነው። ጠቅላይ ሚኒስትሩ በሰዓቱም በመልእክታቸው ከሌላ ክልል መጥቶ የኦሮሞን ሀብት እየተቀራመተ ነው ሲሉ ህዝብን ከህዝብ የሚያጋጭ መልእክት አስተላልፈዋል። በእርግጥ ጠቅላይ ሚኒስትሩ ሰሞኑን ብቻ አይደለም እንዲህ አይነት ከፋፋይ ንግግር ሲያደርጉ የተደመጡ። ስልጣን እንደተረከቡ ሰሞን የኮማንዶ ኃይል 4 ኪሎን ከቦ አብይ ነፍስ ግቢ ነፍስ ውጭ ውስጥ ገብቷል። ቤተ መንግስቱን የከበበውን የኮማንዶ ኃይል ጤፍ በሚቆላ ምላሳቸው ኮማንዶዎቹን አሳምነዋቸዋል። በዚያን ቀንም ለጋዜጠኞች መግለጫ እየሰጡ ሲሆን ከሰላሌና ከጣፎ መንግስታችን ተነካ ብለው በፈረስና በእግር እየመጡ ነው ሲሉ ተናግረዋል። ለ4 ኪሎ የሚቀርቡት የካሳንቺስ፣ የመርካቶ፣ የመገናኛ፣ የቦሌ ነዋሪዎች እንደሆኑ ደግሞ አይዘነጋም። አቶ ሽመልስ አብዲሳም የመንግስት የኦሮሞ ነው፣ የኦሮሞ ህዝብ ሊጠብቀው ይገባል ሲሉ በተደጋጋሚ ተደምጠዋል። ነገር ግን ለኦሮሞ ህዝብ አንድም የሰሩለት ነገር
እንደሌለ ደግሞ የአደባባይ ሀቅ ነው። ጦርነትና ረሃብ ነው ለኦሮሞ ህዝብ ያተረፉለትም የሚሉትም ድምጾች ከፍ ብለው እየተደመጡ ናቸው። የህዝብ ምሬት ሲገፋና የአብይ ወንበር ሲነቃነቅ የአዲስ አበባን ካርድ ደግሞ አሁን ላይ ስበውታል። በዚህም ምክንያት የኦሮሚያ ፖሊስንና አድማ ብተናን በአዲስ አበባ ሊያሰማሩ እየሰሩ ናቸው። በትናንትናው ዕለት በህዝብ ተወካዮች ምክር ቤት የጸደቀው አዲሱ የወንጀል ስነ ስርዓት ህግ ምክር ቤት አባላት ዘንድ አከራካሪ ሆኖ ጸድቋል። በህጉ ውስጥ የተካተተው አከራካሪው አንቀጽ 25 ንዑስ አንቀጽ 3 ሲሆን የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ባለው የኦሮሚያ ክልል መንግስት ተቋማት ንብረቶች፣ ገንዘብና ሰነዶች ላይ የሚፈጸሙ ወንጀሎች የመያዝ ስልጣን አላቸው የሚለው ነው። ይህንን ለማስፈጸም ደግሞ የክልሉ መደበኛ ፖሊስና አድማ ብተና ፖሊስ በአዲስ አበባ ከተማ አስተዳደር ሊሰማራ መሆኑንም ምንጮ ይጠቁማል። የስነ ስርዓት ህግ በ2013 ዓ.ም ጀምሮ በተደጋጋሚ ለፓርላማው እየቀረበ ተቃውሞ ሲያስተናግድ ቆይቷል። አምስተኛው የህዝብ ተወካዮች ምክር ቤት ይህንን ህግ ለማጽደቅ ተስኖት የቆየ ሲሆን አሁን የስራ ዘመኑን ሊጠናቀቅ 3 ወራት ብቻ ያቀረው ስድስተኛው የህዝብ ተወካዮች ምክር ቤት ሲያጸድቀው ዶክተር ደሳለኝ ጫኔና አቶ አበባው ደሳለኝ ከረር ያለ ተቃውሞ አንስተው ተሟግተዋል። ይሁን እንጂ ግን ይህ የስነ ስርዓት ህግ በአብላጫ ድምጽ መጽደቁን ምንጮች አረጋግጠዋል። በሌላ በኩል ደግሞ ከወልቃይት ጠገዴ ሰበር መረጃ የተሰማ ሲሆን በወልቃይት ጠለምትና ራያ ጉዳይ የፌዴሬሽን ምክር ቤት የተሰጠው ውሳኔ ከመጋረጃ ጀርባ ተካሂዷል በተባለው ውሳኔ መቀልበሱና ምርጫ እንደማይካሄድ ተሰምቷል። ከትግራይ ክልል ውጭ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው ውሳኔ በተሰጣቸው አወዛጋቢ ናቸው በተባሉ አካባቢዎች የመራጮች ምዝገባ እየተካሄደ አለመሆኑ ተረጋግጧል። በአማራና በትግራይ ክልሎች መካከል ይገባኛል ውዝግብ ያለባቸው ናቸው በተባሉ አካባቢዎች ምርጫ ይደረጋል ብለው እንደማያምኑ የመንግስት ምንጮች ጠቁሟል ተብሏል። ምርጫ ቦርድ በመጪው ግንቦት ወር ለማካሄድ ላቀረው 7ኛው ጠቅላላ ምርጫ ከትግራይ ክልል በስተቀር በመላ ሀገሪቱ የመራጮች ምዝገባ ከየካቲት 28 ቀን እስከ መጋቢት 28 2018 ዓ.ም እየተካሄደ መሆኑ ይታወቃል። ይሁን እንጂ ከትግራይ ክልል ውጭ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው በተወሰነባቸው የምርጫ ክልሎች የድምጽ ሰጪዎች ምዝገባ እስካሁን አልተጀመረም። በጉዳዩ ላይ ከመጋረጃ ጀርባ የሀገሪቱ ከፍተኛ ባለስልጣናት የተሳተፉ ተከታታይ ምክክር መደረጉን የተገለጸ፣ በዚህም የፌዴሬሽን ምክር ቤትም ሆነ የምርጫ ቦርድ ውሳኔ ችግሩን ያባብሳል፣ ለጉዳዩ ፖለቲካዊ ልባት ይፈለግለት የሚል መስማማት ላይ መድረሱን ከመንግስታዊ አካላት ማረጋገጡን የዜና ምንጮ ጠቁሟል። አወዛጋቢዎቹ አካባቢዎች ምርጫ ይደረጋል የሚል ግምት እንደሌላቸው መንግስታዊ ምንጮቹ ተናግረዋል ተብሏል። በአማራና በትግራይ ክልሎች መካከል ውዝግብ ያለባቸው የወልቃይት ጠለምትና ራያ አካባቢዎች ናቸው የተባለ ሲሆን በ7ኛው ጠቅላላ ምርጫ በቀጥታ ምርጫ አካሂደው በህዝብ ተወካዮች ምክር ቤት እንዲወከሉ ምርጫ ቦርድ ቀደም ሲል መወሰኑ ይታወሳል። ምርጫ ቦርድ የፌዴሬሽን ምክር ቤት በሰጠው ውሳኔ መሰረትም በ5 የምርጫ ክልሎች በቀጥታ የህዝብ ተወካዮች ምክር ቤት ምርጫን እንደሚያስፈጽም ገልጾ ነበር። የይገባኛል ጥያቄው እስኪፈታ ከትግራይ ክልል ውጭ ሆነው የፌዴራሉ ምክር ቤት ምርጫ እንዲካሄድባቸው ተወሰነላቸው የሁመራ፣ አዲረመጽ፣ ኮረም፣ ኦፍላ፣ የጠለምትና ራያ አላማጣ የምርጫ ክልሎች ናቸው። የምርጫ ቦርድን ውሳኔ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ የሚመሩት ስምረት ፓርቲ ለፌዴራሉ ከፍተኛ ፍርድ ቤት አቤቱታ አቅርቦ እግድ አሰጥቶበት የነበረ ቢሆንም ፓርቲው ምርጫ ቦርድ ለውሳኔው መነሻ ያደረገው የፌዴሬሽን ምክር ቤት ውሳኔ ከጅምሩም ህገ መንግስታዊ አሰራሩን የተከተለ እንዳልነበር ተረድቻለሁ በማለት አቤቱታውን ማንሳቱ ይታወሳል። በዚህም ፍርድ ቤቱ በተጠቀሱት የምርጫ ክልሎች ከትግራይ ውጭ ምርጫ እንዳይካሄድ በምርጫ ቦርድ ላይ የተጣለውን እገዳ ማንሳቱ ይታወቃል። ምንም እንኳን እገዳው የተነሳ ቢሆንም በ5ቱም የምርጫ ክልሎች የመራጮች ምዝገባ ሳይጀመር መቅረቱን ዘገባዎች ያመለክታሉ። ወልቃይትና ጠለምት የምርጫ ክልሎች እስከ መጋቢት 21 ቀን 2018 ዓ.ም ድረስ የመራጮች ምዝገባ አለመጀመሩን የአካባቢው ባለስልጣናትም አረጋግጠዋል። በተመሳሳይ የፌዴራል መንግስቱ ማዕከላዊ የጸጥታ እዝ ወይም ኮማንድ ፖስት ለቆ ከወጣ በኋላ በትግራይ ኃይሎች ቁጥጥር ስር በገቡት የራያ አካባቢ የምርጫ ክልሎች ምንም አይነት የቅድመ ምርጫ እንቅስቃሴ አልተጀመረም ተብሏል። ቦርዱ ባስቀመጠው የጊዜ ሰሌዳ መሰረት ደግሞ የመራጮች ምዝገባ ሊጠናቀቅ ጥቂት ቀናት የቀሩት ቢሆንም ምንም አይነት እንቅስቃሴ አለመጀመሩ የምርጫውን መካሄድና ለመካሄድ አጠራጣሪ አድርጎታል። ምርጫ ቦርድ በወልቃይትና በጠለምት ምንም አይነት የቅድመ ምርጫ ዝግጅት ባለመጀመሩ የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔ አፈጻጸም ላይ ጥርጣሬ እንደገባቸው የአካባቢው ባለስልጣናት ተናግረዋል። በሌላ በኩል የአሜሪካ ኤምባሲ በኢትዮጵያ ስላለው ወቅታዊ ሁኔታ ያስተላለፈው መልእክትም አነጋጋሪ ሆኗል። በቅርቡ በኢትዮጵያ የሚገኘው የአሜሪካ ኤምባሲ በሀገሪቱ የተለያዩ አካባቢዎች ያለውን የጸጥታ ሁኔታ አስመልክቶ አዲስና ጥብቅ የጉዞ ማስጠንቀቂያ አውጥቷል። ይህ መግለጫ የመንግስት ከፍተኛ ባለስልጣናትን በመላው ሀገሪቱ ሰላምና መረጋጋትን እያሰፈኑ መሆኑን እየገለጹ ባሉበት መሆኑ ደግሞ እጅጉን አነጋጋሪ ሆኗል። ኤምባሲው በወጣው መመሪያ መሰረትም የአሜሪካ ዜጎች በጸጥታ መቃወስ፣ በተለያዩ ወንጀሎችና ተያያዥ ስጋቶች ምክንያት ወደ ኢትዮጵያ የሚያደርጉትን ጉዞ በድጋሚ በጥልቀት እንዲያስቡበት መክሯል።
በተለይም የትግራይ፣ የአማራ፣ የአፋር፣ የኦሮሚያና ሌሎች ክልሎች እንዲሁም ከጎረቤት ሀገራት ጋር በሚዋሰኑ የድንበር አካባቢዎች ባሉ ወቅታዊ የጸጥታ ችግሮች ምክንያት ከፍተኛ ጥንቃቄ እንዲደረግ ማሳስቧል። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ጊዜ እስከምንገናኝ መልካም ቆይታን ተመኘን።